ሰላም ሰላም እንዴት ናችሁ? ጤና ይስጥልን። ዛሬ ደግሞ ለእናንተ ሲኦሲ እና ኤግዚት ኤግዛም እንዴት ባለ ሁኔታ መዘጋጀት እንዳለባችሁ የተወሰነ ገለጻ የሚያቀርብ ቪዲዮ ይዘን ቀርበናል። ስለዚህ ሲኦሲ እና ኤግዚት ኤግዛም ውስጥ ምን ምን ኮንተንት አለው የሚለው ነው ዋና ትኩረት የማደርገው። ከዛ በኋላ ግን ወደ ጥያቄዎቹ ጋር እንሄዳለን ማለት ነው። ስለዚህ ስታነቡ ሊጠቅማችሁ የሚችሉ እንዴት ባለ ሁኔታ ማጥናት እንዳለባችሁ ምን ላይ ፎከስ እንድታደርጉ ሊረዳችሁ የሚችለውን ሁኔታዎችን ለመግለጽ ነው በአጭሩ። ከዛ በኋላ ግን እያንዳንዱን ጥያቄዎች ጋር እንመጣለን ማለት ነው። ስለዚህ ወደ ጉዳዩ ስንገባ የሲኦሲ እና ኤግዚት ኤግዛም ኮንቴንቶቹ ምንድን ናቸው? ምን ምን አለ? እንዴት ነው ጥያቄ አቀራረብ የሚለው ነው። ስለዚህ እንደ ኢንትሮዳክሽን ያለው ሲኦሲ ወይ ሰርቲፊኬት ኦፍ ኮምፒተንሲ እና ኤግዚት ኤግዛም ለሄልዝ ሳይንስ ስቱደንትስ ኢት ኢዝ ኤ ስታንዳርዳይዝድ አሴስመንት ዲዛይን ቱ ኢቫሉዌት ዜር ናውሌጅ ኤንድ ፕራክቲካል ስኪልስ። ስለዚህ ስታነቡ አንደኛ ናውሌጃችሁን የሚፈትን መሆኑን ማወቃችሁን ማንበብ፣ ሁለተኛ ስኪላችሁንም ይፈትናል እና በዚሁ ልክ መዘጋጀት መቻል አለባችሁ ማለት ነው። ከዛ መቀጠል ግን በዋናነት ለምን ሲኦሲ እንፈተናል የምትሉ ከሆነ ብዙን ጊዜ እናንተን ተማሪ ተምሮ ከጨረሰ በኋላ ብቻውን ባለሙያ ሆኖ ለመስራት ብቁ ነው ወይ የሚለውን ለመፈተን ነው። ስለዚህ በዚህ ስታንዳርድ ነው እናንተም ጥያቄዎችን ስታነቡ መዘጋጀት አለባችሁ። ብዙን ጊዜ ስናነብ ኖርማሊ ስንማር እንደምንፈተነው ፈተና ስለምናነብ ነው የምንቸገረውና ኤግዛምስ አር ክሩሻል ፎር ኢንሹሪንግ ዛት ግራጁዌትስ አር ኮምፒተንት ቢፎር ፕራክቲሲንግ ኢንዲፔንደንትሊ የሚለውን ጥያቄ ለመመለስ ነው እናንተ ሲኦሲ ወይም ኤግዚት የምትፈተኑት ማለት ነው። ስለዚህ አንድ ተማሪ ወጥቶ ብቻውን አንድን ታካሚ ሊያክም ይችላል ወይ በሚለው አንግል ነው ጥያቄዎች የሚዘጋጁት እንጂ እንደ አንድ መምህር ፈተና ክላስ ውስጥ እንደሚያዘጋጀው አይደለም። ከዛ ባለፈ ደግሞ ጤና ሚኒስቴር አንዳንድ ሁኔታዎችን የራሱን ኳሊቲ አሹር ለማድረግ ለምሳሌ መንግስት ተቋማት እንዴት ትምህርት እያስተማሩ ነው፣ ግል ተቋማትን በጤና ዘርፉ ላይ እንዴት ትምህርት እየሰጡ ነው የሚለውን የራሱን የትምህርት ደረጃውንም ለመለካት የሚያይበት አንግል ነው። ስለዚህ እናንተም ስታነቡ በዚህ አንግል ቢሆን ኢትስ ፕሪፈረብል ነው። የሚይዛቸው ኮንቴንቶቹ ደግሞ ምንድን ናቸው? ጥያቄዎች እንዴት ይዘጋጃሉ? ብዙውን ጊዜ አንብበን ዝም ብለን ተማሪ ይገባና እዛ ጋር ጥያቄው ሲቀርብ ይቸገራልና ብዙውን ጊዜ ጥያቄዎች የሚይዙት ብዙ ቶፒኮቹን ሊይዙ ይችላሉ፣ ግን ትንሽ ትንሽ ጥያቄ ነው የሚወጣው። ስለዚህ 3-4 ዓመት ወይ 5 ዓመት የተማረ ተማሪ ከዛ ሁሉ የተወሰነ ጥያቄ ሊወጣ ይችላልና ምኑ ጋር ፎከስ ለማድረግ ሁላ አቅጣጫ ይጠፋልና ኮንቴንቶቹ ግን ለመዘጋጀት ብዙውን ጊዜ አንደኛ ክሊኒካል ናውሌጅ ይፈልጋል። ክሊኒካል ናውሌጅ በሚለው ላይ ስለዚህ አንድ ተማሪ ሲማር ክሊኒካሊ ምን ያክል አውቋል ነው ያሉ ጥያቄዎች ሊዘጋጁ የሚችሉ። ሁለተኛ ክሊኒካሊ ያውቀው ደግሞ እንዴት ዲያግኖሲስ ሊያደርግ ይችላል። ዲያግኖስቲክ ስኪል እንዴት ባለ ሁኔታ አንድን ታካሚ ለይቶ አንድን በሽታ ይሄ አይደለም ይሄ ነው ብለው ቤዝድ ኦን ዘ ክሊኒካል ማኒፌስቴሽን ሊሆን ይችላል፣ ላብ ኢንቨስቲጌሽን ሊሆን ይችላል። በተለያዩ ኢንቨስቲጌሽኖች ተጠቅሞ እንዴት ዲያግኖሲስ ሊያደርግ ይችላል የሚለው መሰረት አድርጎ ይወጣል። ከዛ ባለፈ ደግሞ ዲያግኖሲስ ካደረገ በኋላ ግን ትሪትመንት ኦፕሽኖቹን ደግሞ ያውቃል ወይ? አንዱ ትሪትመንት ማይሆንለት ከሆነ ለምሳሌ ኮንትራኢንዲኬትድ ከሆነ ወይም የሆነ ታካሚ ለዛ ፊት ባያደርግ ደግሞ ቀጣዩ የትኛውን ሊጠቀም ይችላል በሚል ረገድ ነው። ሶስተኛ ደግሞ ኢቲካል ኮንሰንትሬሽን አራተኛው እንዴት ባለ ሁኔታ ኢቲካል ያ ተማሪ ነጌታ ባለሙያ ሆኖ ሲወጣ እንዴት ኢቲካሊ ስራዎቹን ሊሰራ ይችላል የሚለው አንግል ኮንሲደር አድርጎ ነው። ኤግዛምስ ታይፒካሊ ከቨር ብሮድ ሬንጅ ኦፍ ቶፒክስ ኢንክሉዲንግ ክሊኒካል ናውሌጅ፣ ዲያግኖስቲክ ስኪልስ፣ ትሪትመንት ኦፕሽንስ ኤንድ ኢቲካል ኮንሲደሬሽንስ ኦፍ ዘ ግራጁዌትስ። ሌላኛው ደግሞ ፎርማት ነው። ጥያቄው ደግሞ የሚይዛቸው በምን አቀራረብ ነው የሚቀርበው። ብዙውን ጊዜ እኛ ማልቲፕል ቾይስ ስለሆነ ኤቢ በሚለው እንሂድና የሚቀርቡ ነገሮች አንዳንድ ጊዜ ያወግዛግባሉ። ጥያቄዎች በብዛት ማልቲፕል ቾይስ ናቸው፣ ጻፍ ምናምን ላይኖር ይችላል፣ ግን እንደ ጻፍ የሚቀርቡ ጥያቄዎች ሲመጣ እንደናገራለን። ስለዚህ ብዙ እናንተ መዘጋጀት በዚሁ ልክ ነው ማለት ነው። ስለዚህ አንደኛ ማልቲፕል ቾይስ ኩዌስችን የተጠበቀ ነው፣ ግን ማልቲፕል ቾይስ ኩዌስችን ብዙውን ጊዜ በኬዝ ስቴዲ መልክ ይቀርባል ማለት ኬዝ ሴናሪዮ መልክ።
ስለዚህ ብዙ ጥያቄዎች በዚህ መልክ ስለሚቀርቡ ብዙውን ጊዜ ለፈተና ለመመለስ እንቸገራለን። ከዛ ባለፈ ደግሞ ፕራክቲካል አሴስመንትስ ሜይ ቢ እነዚህ አንዳንድ ጊዜ ወደ ዲሞ ተካሂዶም ፕራክቲካል አሴስመንት ስኪል ይፈተናል ማለት ነው። ከዛ በመቀጠል ሲኦሲ ወይም ኤግዚት ኤግዛም ለምንድን ነው የሚያስፈልገው? ዋይ ዘ ኒድ ፎር ሲኦሲ ኦር ኤግዚት ኤግዛምስ? ይህን ጥያቄ እኛም ራሱ መመለስ መቻል አለብን። ካወቅን ብዙም አንቸገርም ማለት ነው። ስለዚህ ፈርስት ቱ ኢንሹር ኮምፒተንሲ ነው። ስለዚህ ሃው ማች ዘ ግራጁዌትስ አር ኮምፒተንት ኢነፍ ኤንድ ፊት ቱ ፕራክቲስ ቢፎር ቢንግ ላይሰንስድ። ስለዚህ አንድ ተማሪ ከጨረሰ በኋላ እንዴት ብቁ እንደሆነና ለጤና ስራ ፊት እንደሚሆን ቼክ ለማድረግ ነው። ሁለተኛው ኳሊቲ አሹራንስ ነው። ስለዚህ የተለያዩ ፕሮግራሞችን የትምህርት ስርዓቶችንም የሚሰጡ ስልጠናዎችን ምን ያክል ፊት ያደርጋሉ የሚለውን መንግስትም በራሱ መንገድ አሴስ ለማድረግ የሚጠቀመው መንገድ ስለሆነ ስታነቡ በዚሁ ቶን ቢታነቡ ዝም ብሎ እንደ ክላስ እንደምንፈተነው ፈተና ባናነብ የተሻለ ነው። ስለዚህ የትኛው ኤሪያ ላይ ፎከስ ማድረግ እንዳለባችሁ፣ የትኛው ኤሪያ ደግሞ እንደም ሳታነቡ ማለፍ እንዳለባችሁ እናንተ በተማራችሁት ሁኔታ መለየት ያስፈልጋቸዋል ማለት ነው። ስለዚህ ከዚህ በመቀጠል እያንዳንዱ ኮርሶች ላይ ደግሞ በጥያቄ መልክ እንመጣለን። ለእናንተ ደግሞ ጥያቄ ወይም ሀሳብ ካላችሁ በኮመንት ሴክሽን መጻፉን እንዳትረሱ። ደግሞ ቻናላችን ሳብስክራይብ፣ ሼር በማድረጉ ተባበሩልን። እኛ ደግሞ በተሻለ ሁኔታ ለመቅረብ ያላችሁን ሀሳብ አቅርቡ። ስለተከታተሉ እናመሰግናለን። ደህና ቆዩልን።